ሊያስፈራራኝ ነው እንዴ? እንደውም ጠብሽቶኝ ነበር። ከግንዱ ሁሉ ግጠም ግጠም እያለኝ ነበር። እሰይ በላ እንግዲህ ይዋጣልኝ። ስማ ከዚህ ግቢ ውጪ ላግኝህ አለቀህም። እሺ የምን ቀጠሮ ነው? እንቅጠም ብለሃል እንቅጠም። ቀጠሮ ይዞ ግጥም የለም። ምን ልታረግ ከፈለክ አሁን እንቅጠም። ባዶ እጄን ነኝ ካልክ ዱላ እስከምታገኝ ይታገሳል። ዱላ አልፈልግም። እሺ ልብ ካለክ እንደ ወንድ በቦክስ ይዋጣልህ። አልፈልግም። ለምን አትፈልግም? ወደህ የምትፈልግ ስማ፣ አሁን ሰባብሬ ታልጥለህ ዱላን ፈልግና ግጠም። ና ፋራ እንደው ወንድ ነህ ድጋሚ ይችን ደጀ ደቀደቅካት። እንደው እኔ ገዛኸኝ አይደለሁ። ክር እንዴት ወዝ ተጣበቀ እዚህ። ኤቢ ምን እያደረግሽ ነው? ልነግርህልኝ ነው። አቁሚ እባክሽ። ቆይ አንቺ ከመቼ ጀምሮ ነው መጠጣት የጀመርሽው? ኤቢ አርጁን ጋር ደወለችውና መጠጥ ወይም አልኮል ይዘህልኝና ብላ ደወለችው። አርጁን ደግሞ ግን ኤቢ ይሄ እናንተ ዘበኛ እኔን አይወደኝም አያስገባኝም ስላት ከዛሬ በኋላ አታገኘኝም የምታመጣው ከሆነ አምጣልኝ ትለዋለች ማለት ነው። እሱም ደግሞ በጣም ደስ አለውና እሺ ያመጣልሻለሁ አሁኑኑ ነው የሚያመጣልሽ አላት። ከዛም በኋላ አርጁን ለኤቢ አልኮል ይዞለት እየሮጣ ወደ ቤቷ በር ላይ ሲደርስ እንደፈራው ዘበኛው አትገባም፣ ወዴት ነው የምትሄደው? እዚህ በር ላይ እንዳትደርስ ሁለተኛ አላልኩህም? ለምንድን ነው የማትሰማ? እያለ ገዜ አርጁን አላስገባ አለው ማለት ነው። ከዛን በኋላ አርጁን ደግሞ ለምን ለኤቢ አልደውልለትም? እሷ ናት ያዘዘችኝ፣ ስለዚህ አንተን አይመለከትክም እያሉ እየተከራከሩ ኤቢ ጋ ይደውላል ማለት ነው። አርጁን ኤቢ ጋ ከደወለ በኋላ ኤቢ በመስኮት ብቅ ትለውና ይግባ ገዜ ብላ ፍቃድ ትሰጠዋለች ማለት ነው። አርጁን ደግሞ እየሮጣ ወደ ቤቱ ይገባል ማለት ነው። ቤቱ ላይ በሩ ላይ እንደደረሰ አንዴ በቦስቅ አንዴ በእርግጫ ገዜን እያስፈራራዋል ማለት ነው። እና እንደዛ እላችኋለሁ። ሰላም ውድ የሀገሬ ልጆች እንዴት አመሻችሁ? ደህና አመሻችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ነው ተስፋ አለኝ እላችኋለሁ። ቻናሌ አዲስ ሆነ ቻናሌ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ እላችኋለሁ። እንግዲህ የነ ኤቢ ድራማ ይሄንን ይመስላል። እንግዲህ መግቢያ ላይ እንደተመለከታችሁት ኤቢ እንደ ድሮ አይደለችም። አሁን ተቀይራለች። ሁሉንም ነገር ዝም ብላ ማለትም አልቻለችም። አባቷም አሳዝኗታል ማለት ነው። እንግዲህ አርጁን አልኮሉን ይዞ ወደ ቤት ገብቷል ማለት ነው። ከትንሽ ደቂቃ በኋላ ናታን ወደ ገዜ ይመጣና ገረ ገዜ ለኤቢ ድረስለት እንኳንም መጣከው አርጁን መጠጥ ይዞለት ቤት ገብቷል፣ አንድ ላይ ናቸው ሁለቱም ብሎ ለናታን ይነግረዋል ማለት ነው። ናታን ደግሞ ገዜን አላመነውም፣ እየቀለድክ መሆን አለበት ይለዋል ማለት ነው። አሁን በዚህ ጉዳይ ምን ይቀለዳል? ይልቁን ሄድና ቶሎ ድረስለት፣ ሁለቱም ቤት ናቸው በማለት ይነግረዋል ማለት ነው። ምን ይሆነ ጨዋ ያ ጦርነቱ ተመለሰ እንዴ? አይ ፈጣሪ እና እንደዛ አይታችኋለሁ። ናታን እየሮጣ ወደ ቤት ይሄዳል ማለት ነው። ወደ ቤት ሲገባ ሁለቱም እያጠጡ ነው የሚገኙት ማለት ነው። ከዛም በኋላ ምንድን ነው ምሳሪ ኤቢ ምን እያረግሽ ነው? ምን እያረግሽ እንደሆነ ታውቀሻል ግን ይላታል ማለት ነው። ናታን ደግሞ ለአርጁን ከዚህ ቤት ውልቅ ብለህ ውጣ፣ አንድ ነገር ሳይፈጠር ይለዋል ማለት ነው። ከዛም በኋላ ናታን ለአርጁን ከዚህ ቤት ቶሎ ብለክ ውጣ ነገር ሳይፈጠር ይለዋል ማለት ነው። እሱ አይወጣም፣ ከፈለከ አንተ ውጣ ትለዋለች ማለት ነው ኤቢ። ምክንያቱም በጣም ጠጥታለች፣ ሰክረዋለች ማለት ነው። ከዛም በኋላ ናታን አርጁን ከቤት እንዲወጣ ያደርገዋል ማለት ነው። አርጁም ደግሞ ይወጣል ከቤት ማለት ነው።
ከዛም በኋላ ኤቢን ምን እያረግሽ ነው? እንዴት ነው እንደዚህ አይነት ነገር እዚህ ቤት ውስጥ እንደዚህ አይነት ነገር ምሳሪው ምን ሆነሽ ነው ይላታል ማለት ነው። ይልቁንም ቁጭ ብለክ ጠጣ፣ አብረን እንጠጣ ትለዋለች ማለት ነው ለናታን። ከዛም በኋላ ናታን ዝም ብሎ ይመለከታታል ማለት ነው። አዎ አውቃለሁ፣ ከጠጡ በኋላ ምን እንደሚፈጠር አውቃለሁ። ግን አንተ መቼ ነው የሚገባክ? አይገባክም እንደ የኔ እንደዚህ መሆን የኔ መጨነቅ በአንተ ምክንያት የኔ ፍቅር አይገባክም እንደ ትለዋለች ማለት ነው። መጨረሻ ላይ ናታን ትቷት ይወጣል ማለት ነው። ወደ ሳሎን ይሄድና ናታን በመስኮት እየተመለከተ ወደ ውጭ እየተመለከተ ውሃና ምጥን ይመጣሉ ማለት ነው። ውሃና ምጥን ሲመጡ ምጥን ውሃ ወደ ኤቢ እንዳትሄዱ፣ ምክንያቱም ኤቢ ሰክራለች እና መጠጥ ጠጥታ ታኝታለች እንደተረብሿት ይላቸዋል ማለት ነው። ውሃ እንግዲህ እንደምታውቋት በጣም የሄደች እና ይሄ እኮ አሟታል ሄደን እንጠይቃታለን እያለች ሮጣ ትሄደዋለች ማለት ነው። እንግዲህ ያውስ ጥፍሽን አግኝተሽ ትመለሻለሽ ሂጂ ይላታል ማለት ነው ናታን። እና ኤቢ ሮጣ እህቷ ጋር ትሄዳለች ማለት ነው። እህቷ ጋር ስትሄድ ያየችው መጠጥ ነው እላቸዋለሁ፣ እንጠጣ ትለዋለች ማለት ነው ምጥን ደግሞ አይሆንም፣ ይሄ እኮ ያሰክራል፣ ለኛ አይሆንም ትለዋለች ማለት ነው። ከዛም በኋላ ኤቢን ማታ ስታደርገው ኤቢ አትሰማም፣ ተኝታለች ማለት ነው። ከዛም በኋላ ኤቢ መጨረሻ ላይ ውሃን ትይዛታለች ማለት ነው። ውሃን ስትይዘው ልቀቀኝ፣ እኔ እኮ ውሃ ነው ትለዋለች ማለት ነው። ቅፍ አድርጋ አለቃለችው ማለት ነው። ከዛም በኋላ እኔ እኮ ውሃ ነኝ ልቀቀኝ ትለዋለች ማለት ነው። እንደምንም ምጥን እግሯንም እየጎተተች ታስለቀቀዋለች ማለት ነው። ከዛ መጨረሻ ላይ የለበሰችውን ብርድ ልብስ ከኤቢ ትገፋውና እንደውም አላስለብስሽም ብላ ትሄዳለች ማለት ነው። አሁን ናታን ወደ ክፍሉ ሲሄድ ወይዘሮ ማርታ ናታን ጋር ትሄደውና ሁሉም ሰው ደግሞ ሰምተዋል። እሷ አልኮል ጠጥታ እንደሰከረችው ሁሉም ሰው ሰምተዋል ማለት ነው። ከዛም በኋላ ወይዘሮ ማርታ ናታን ትጠይቋለች ማለት ነው። ምን ሆና ነው እንደዚህ የሆነችው? እቺ ልጅ በጣም ተቀይረዋለች፣ ወደ ውጭ ሀገርም እሄዳለሁ እያለች ነው፣ ሰሞኑን ልክ አይደለችም ብላ ትጠይቋለች ማለት ነው። በምክንያት ነው መጠጥ እስክትጠጣ ድረስ የደረሰችው ብላ ናታን ትጠይቋለች ማለት ነው። ወይዘሮ ማርታ እማዬ እኔ አላቆም በማለት ይመልስላታል ማለት ነው። ታውቀዋለህ ናታን፣ የማታውቀው ነገር የለም፣ እኔ አይቼዋለሁ፣ በጣም ትላፋላችሁ፣ ትቀራረባላችሁ፣ የምትወዳት ከሆነ ንገራት፣ አለበለዚያም ደግሞ ችግር የለውም እሷ እንድትቀርብክ እንዳታደርገው፣ ሌላ ሰው መግባት ትችላለች እሷ ግን አንተ ፊት እንዳትሰጣት፣ የማትወዳት ከሆነ ፊት እንዳትሰጣት፣ እንዳትቀርብክ በማለት ትነግረዋለች ማለት ነው። ከዛ ናታን ደግሞ እሺ እማዬ ይላታል ማለት ነው። ለማንኛውም እራት ምሳ ደርሷል እታች ኑ ብላ ትወጣዋለች ማለት ነው። አክስቷም ደግሞ መድኃኒት ትሄደውና አንቺ ግን ምን ሆነሽ ነው? የድሮ ኤቢ አይደለሽም፣ እንዴት በምትወጂው ልጅ ከኋላሽ መታ ትቀመሻለች? ምን እየተካሄደ ነው? በዛ ላይም ደግሞ ወደ ውጭ ሀገር ልሂድ ትያለሽ፣ እንዴት እንደዚህ ይሆናል? እንዴት ከእጅሽ ይመልጣል? አንቺ የምትወጂው ልጅ ትለዋለች ማለት ነው። ግን እንዴት አወቅሽው እኔ በሚወደው ልጅ መጠጥ እንደጠጣሁት ብላ ትጠይቋለች ማለት ነው። ኤቢ አውቀዋለሁ፣ ሁሉንም ነገር አውቀዋለሁ፣ እዚህ ቤት ምን እንደሚደረግ እያየሁት ነው አውቃለሁ ትለዋለች ማለት ነው። ለማንኛውም ምሳ ቀርበዋል፣ ሁሉም እታች ናቸው፣ ነይ ትለዋለች ማለት ነው። ከዛም በኋላ እሺ ብላ ስትነሳ ኤቢ መቆም አቃታትና አይ አክስቴ ሂጂ አንቺ ለዛ እዚህ ድረስ ታመጣለኛለች በማለት ተመልሳ ትተኛለች ማለት ነው። ከዛም በኋላ ሁሉም እታች ተሰበሰቡ። ወይዘሮ ማርታና መድኃኒትም አብሮ እያወሩ ነው። ዳጣና ናታንም አብሮ እያወሩ ነው። ውሃና አቶ ደረጀም እያወሩ ነው አንድ ላይ ሆኖ ማለት ነው። ውሃ እኔም ሊጠጣና ልስከራባዬ ትለዋለች ማለት ነው። አቶ ደረጀ ደግሞ በፍጹም አይሆንም፣ ለአንቺ የሚገባው ውሃ ብቻ ነው ይላታል ማለት ነው። እና እላቸዋለሁ
ሁሉም ሰው ምሳውን እየጠበቀ ነው እላቸዋለሁ። ከዛም በኋላ በቃ አቢጌል ቀራች ማለት ነው ይለዋል ማለት ነው አቶ ደረጀ። አዎ እዚህ የምትፈራው ሰው አለ ማለት ነው፣ ወይም ደግሞ የሰው በሽታ እዚህ ስላለ ነው ብላ ዳጣን ለዳጣ ትነግረዋለች ማለት ነው። ከዛም በኋላ ወይዘሮ ማርታ ለዛን ትጠራዋለች ማለት ነው። ለምንድን ነው ምሳ የማይመጣ ትለዋለች ማለት ነው። ገዜ ደግሞ ውሃ ጋር ይሄድና ነይ አንድ የምነግርሽ ነገር አለ ይላታል ማለት ነው። አሁን ሁሉም ሰው ተሰብስቦ እዚህ ምሳ እየበሉ ነው እንዳይሰሙኝ ትለዋለች ማለት ነው። ከዛም በስተመጨረሻ እሷ ስራዋን ጨርሳ ወደ ክፍሏ ስትገባ በመስኮቱ በኩል ይጠራታል ማለት ነው። እሷም ደግሞ አሁን እኔ በር አልከፍትም በጣም ደክሞኛል መተኛት እፈልጋለሁ ትለዋለች ማለት ነው። ከዛም በኋላ ጫማ አቃጥሎኛል ምናምን ብሎ ሰበብ አምጥቶ በሩን ክፈችልኝ ይላታል ማለት ነው። እሷም ደግሞ ብልጥናትና መጀመሪያ እጄን ሳመኝ ትለዋለች ማለት ነው። ከዛም በኋላ እሱ እውነት መስሎት እጇን ይስማታል ማለት ነው። በአንድ እጇ ዱቄቱን ፊቱ ላይ ትቀበዋለች ማለት ነው። ከዛም በኋላ መስኮቱን ትዘጋዋለች ማለት ነው። መቼም አለቀሽም ሌላ ጊዜ ያገኝሻለሁ ይላታል ማለት ነው። እና ይሄንን ይመስላል ዘበኛውና አርጁን እየተባረረ ሁለተኛ እዚህ ግቢ እንዳትመጣ ይላል ማለት ነው። እና ይሄንን ይመስላል።